የፍጥረታት ሁሉ ፈጣሪ መጋቢ የሆነው አምላካችን ልዑል እግዚአብሔር ለዘላለም ስሙ የተባረከ የተመሰገነ ይሁንልን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ክርስቲያኖች። እንግዲህ ዛሬ የተለያዩ መንፈሳዊ ጥያቄዎችን ይዘን ቀርበናል። ለጥያቄዎቻችን ደግሞ መልስ የሚሰጡን በማዕከላችን አንድ ታላቅ የምናከብራቸው ቤተ ክርስቲያንን በብዙ መንገድ እያገለገሉ ያሉ በማዕከላችን መምህራችን አሉ። እሳቸው በሚገባ የቤተ ክርስቲያንን ጥያቄው መልስ የሚሰጡን ይሆናሉ። እንግዲህ መምህራችን እንኳን በሰላም መጡ፣ እንኳን አደረሰዎት ብለናል። እንግዲህ መምህራችን መምህር መልአክ አሸብር የሐዲሳት መምህር የሆኑት እንዲሁ ደግሞ በቲሊሊ ቅዱስ ሚካኤል ቤተክርስቲያን በአርስተ አበው ጉባኤ ቤት የብሉይ ኪዳን ደቀ መዝሙር ናቸው። እንግዲህ ከእሳቸው ጋር ቆይታ እናደርጋለን። በድጋሚ እንኳን በሰላም መጡ ብለናል መምህራችን። እንኳን በሰላም ቆዩ፣ ደህና ቆዩልን። እግዚአብሔር ይመስገን። መድኃኔዓለም አምላካችን እግዚአብሔር ስሙ የተባረከ የተመሰገነ ይሁንልን። እንግዲህ የጾሙን ወራት እንደ እግዚአብሔር ፈቃድ አሳልፈን ዛሬ በትንሣኤው ነውና የምንገኘው አንዳንድ ጥያቄዎችን በዚህ ዙሪያ መምህራችን እንጠይቅ ይሆናል። እንግዲህ አንደኛ ጥያቄ አድርገን የምናቀርበው ምናልባት ሰይጣንን የሚያስፈራቸው ሶስቱ የክርስቶስ ስራዎች ምንድን ናቸው የሚለውን አንደኛ ጥያቄ አድርገን እናቀርባለን። እንግዲህ መምህራችን ሰፋ አድርገው በሚገባን መልኩ ሰይጣንን የሚያስፈራቸው ሶስቱ የክርስቶስ ስራዎች ምንድን ናቸው የሚለውን ወደ እሳቸው ጥያቄ እናቀርባለን። ክርስቲያኖች በሚገባ እንድትከታተሉ በእግዚአብሔር ስም እንጠይቃለን። መምህር ወደ እሱ መጥተናል። እሺ ይሁን። እግዚአብሔር ይስጥልን። እግዚአብሔር አምላካችን በመካከላችን ሆኖ ጥያቄያችንን ለልቦናችን በሚረዳ ለሕሊናችንም ደግሞ በሚስማማ ለአእምሯችን ደግሞ በሚሰንቅ ሁኔታ እግዚአብሔር መልሳችንን አሳክቶ ይመልስልን። ምናልባት እንግዲህ እግዚአብሔር መላሽ ነው፣ ሁልጊዜ ጥያቄን የሚመልሰው እግዚአብሔር ነው። ምናልባት መልሱ ሊመለስ ይችላል፣ ግን ደግሞ ያ የተመለሰው መልስ እንዲረዳ የሚያደርግ ደግሞ የእግዚአብሔር መንፈስ በልቦና ሲያድር ነውና እግዚአብሔር አምላካችን ለሐዋርያት የሰጠውን ቅዱስ መንፈስ ለእኛ ሚላክልን በማለት ወደ ጥያቄ ይሄዳለሁ። ሰይጣንን የሚያስፈሩት ሶስቱ የእግዚአብሔር ስራዎች ምንድን ናቸው ወይንስ ምን ይመስላሉ ሚል ሐሳብ እና ጥያቄ አለ። እንግዲህ መቼም ጠያቂ ሀብታም ነው ይባላልና ጠያቂ ሀብታም ነው፣ ደስ ያለውን ነው የሚጠይቅ። ያው እንግዲህ ተጠያቂ ደግሞ በቻለው ልክ ለመመለስ ይሞክራል ማለት ነው። እንግዲህ ከሁላችንም ጋር እግዚአብሔር ይሁን። የበለዓምን አህያ ስለ እስራኤል ክብር፣ የቤታንያን ድንጋይ ደግሞ ስለ አምላክነቱ ክብር እንዳናገረ እግዚአብሔር አምላካችን የኔ እንዲዳውን አንደበት ደግሞ ስለ ሰማያኑ እና ስለ መመናን ህሊናና ክብር ብሎ እግዚአብሔር አምላካችን አንደበቴን ብርቱ እንዲያደርግ ወደ እግዚአብሔር በህሊና ጸሎት አደርጋለሁ ማለት ነው። እግዚአብሔርን የሚያስፈሩት ሶስቱ ስራዎች የሚባሉት ምንድን ናቸው የሚሉ ሐሳቦች አሉ። የእግዚአብሔር ቃል ምንድነው ብለን ስናስብ መጀመሪያ ሰው ከእግዚአብሔር ስራውን የሚያገኘው የእግዚአብሔርን ስራ የሚያገኘው ሰው የእግዚአብሔርን ቃል ሲማር ነው። የእግዚአብሔርን ቃል የሚማር ሰው የእግዚአብሔርን ስራ ያገኘዋል። የእግዚአብሔር ስራው ደግሞ ምንድነው ብለን ስናስብ ከህሊናችን ውስጥ ያለውንም ውጭም ያለውንም በማይታየው ያለውንም በሚታየው ያለውንም በውስጥም ያለውን በውጭም ያለውን ጠቅለል አድርጎ ልክ ከአይምሮ በላይ የሆኑትን አይምሮ በሚደርስባቸው ሁኔታ የተገለጹት ነገሮችም ነው የእግዚአብሔር ስራ የሚባለውና እንዲህ ይላል። በመጀመሪያ ላይ አንድ ቃል ተናግሬ ልለፍና አንድ ከበሮ ሲመታ ያልሰማ ደንቆሮ 7 ከበሮ ወስደህ ከጆሮ አካባቢ ቅርብ አድርገህ ብትደበድብ አይሰማም አንድ ጊዜ ደንቁሯልና ይላል።
አንድ ፀሐይ ስትወጣ ያላየ አይነ ዕውር 7 ፀሐይ እግዚአብሔር ቢያወጣለት አያይም። ምክንያቱም ታውሯልና። ማየት የቻለ ሰው በአንዲት ፀሐይ የማየት ክህሎት አለው። መስማት ችሎታ ያለው ሰው ደግሞ ለመስማት ፈቃድ ያለው ሰው ወይንም ደግሞ እዝነ ሰማይ የሚባለው ህሊናው የስጋው ጆሮ ከመንፈሱ ጆሮ ጋር የተዋሃደለት ሰው ደግሞ 7 ከበሮ እንዲደበደብ አይፈቅድም። አንዱ ከበሮ ሲመታ ይሰማል ማለት ነው። ስለዚህ ምንድነው አንድ ዕውር 7 ፀሐይ ቢወጣለትም አንዲት ፀሐይ ስትወጣ ያላየ ዕውር 7 ፀሐይ ቢወጣለት አያይም። አንድ ሻማ ሲበራለት ያላየ አይነ ስውር 7 ሻማ ብታበራለት ከንቱ ድካም ነው፣ አያይም። አንድ ከበሮ ስትመታ ያልሰማህ ደንቆሮ 7 ከበሮ ብትደበድብ አይሰማህም፣ ከንቱ ድካም ነው። አንድ መምህር ወይንም ደግሞ በቤተክርስቲያን በምድር የሰማያዊን ቤተክርስቲያን ወክላ የምትገኘው ቤተክርስቲያን የምትናገረውን ቃል የመጻሕፍትን ቃል ያልሰማ ሰው መላእክት መጥተው እግዚአብሔር ተገልጦ ቢያስተምረው አይሰማም። አንድ ፀሐይ ስትወጣ ያላየ ዕውር 7 ፀሐይ ቢወጣ ምንም ሊያይ አይችልምና የሚለው ገለጻ የእግዚአብሔርን ቃል ምን ያህል ሳስተን ምን ያህል ህሊናችንን ክት አድርገን አይምሯችንን ስብስብ አድርገን እንድንሰማው እንዴት መጻሕፍት እንደሚገልጹልን በዚህ መረዳት ግድ ይላል። ንዴትሰ ወተጸንሶ ርሂቅም ሰሚዓ ነገረ መለኮት እለ ያሐስሱ ህጠተ እምነ ወርቅ ንስቲት እስመ እሙንቱ ይትፌስሕዎ ለዘረከብዋ ወነነሰ ታየይኖ ለቃለ እግዚአብሔር ወይለነ ይላል መጽሐፍ። ችግር የሚባለው ድህነት የሚባለው ህመም የሚባለው አለና ሊቁ ምን አለ? የእግዚአብሔርን ቃል ከመስማት መራቅ ነው። ድህነት ይሉሃል ወርቅ ማጣት አይደለም፣ የእግዚአብሔርን ቃል ከመስማት መራቅ ነው አለ። ችግር ይሉሃል የፈለገውን ማጣት አይደለም። ታዲያስ ካለ እግዚአብሔርን የምታገኝበትን የእግዚአብሔር መንገድ የሚያሳይህን የእግዚአብሔርን ቃልና ወደ እግዚአብሔር የሚያደርሱትን ትምህርቶች ላይ መራቅ እሱ ትልቁ ድህነት ትልቁ ህመም ነው ካለ በኋላ ምን ያለ? እለ ያሐስሱ ህጠተ ወርቅ መረከቡ ንስቲተ ህጠተ ይትፌሱ አለ። ወርቅ የሚፈልጉ ሰዎች ገና ወርቁን ሳያገኙት ወርቅ ይገኝበታል ብለው ያሰቡበትን ጭቃ ሲያገኙት ወርቁን ሳያገኙት ገና ወርቅ ምልክት ሲሰጣቸው ጭቃው በውስጡ ላይ ወርቅ እንዳለበት ገና ሚጠራ ወርቅ እንዳለበት ሲያዩት ጭቃውን ደስታ ይዋጣሉ ይላል። ለምንድን? ገና ወርቁን እናገኘዋለን ብለው ስለሚያስቡ ነው አለ። ንህነሰ ወብነ ቃለ እግዚአብሔር ወትምህርተ መጻሕፍት ዘየአቢ እምህጠተ ወርቅ። እኛ ግን አይደለም ገና ፈልገን አጥርተን የምናወጣው አይደለም፣ ከኛ ጋር ያለ ትልቅ ከወርቅ የበለጠ እንቁ ላይም የሚበልጥ ነፍስን የሚያድሳት የሚወለውላት ልክ ስጋን የሚያሳያት የስጋን ጉድፍ የምናይበት መስታወት እንደሆነ ሁሉ የነፍሳችንን ጉድፍ የምናይበት የእግዚአብሔር ቃል እያለልን ወርቅ ፈላጊዎች በትንሽ ወርቅ እየተደሰቱ እኛ ግን ከወርቅ በላይ የሆነውን የእግዚአብሔርን ቃል ለመስማት ቸለልተኞች ሆነናልና ወዮልን የእግዚአብሔርን ቃል በመፍራትና ከማር በላይ ጣፋጭ ከቅቤ በላይ ለስላሳ ከመድኃኒት በላይ ሕይወት አዳኝ የሆነውን የእግዚአብሔርን ቃል ለመስማት ቸለልተኞች ሆነናልና ቃሉን ስላልሰማነው ስላልተገበርነው ብቻ ሳይሆን ስላልሰማነው እግዚአብሔር ይፈርድብናል ብሏል ሊቁና። እግዚአብሔር አምላካችን የውስጣችንን የህሊና ጆሮአችንን ይክፈትልን እላለሁ በዚህ አጋጣሚ። እና ምንድነው እግዚአብሔርን ሰይጣንን የሚያስፈሩት 3ቱ የክርስቶስ ስራዎች? አንደኛ በመጀመሪያ ሰይጣን የማይፈራው የእግዚአብሔር ስራ የለም፣ ሁሉም ያስፈራዋል። ክርስቶስ የሚለው ስም ራሱ ያስደነግጠዋል። ሁልጊዜ ሲሰማው ክርስቲያን የሚለውን ስም ራሱ ሲሰማ ይደነግጣል፣ እንኳን ክርስቶስ የሚለውን ማለት ነውና ያ ቀጥሎ ከዛ ግን እንዲያው ለየት ብለው የሚንቀጠቀጥባቸው ልክ መብረቅ ሲበርቅ የሰው ልጅ በሁለት ጎን ነው የሚደነግጠው ይላል ቅዱስ ኤፍሬም ሶርያዊ። የእግዚአብሔር ቃል ሲነገር የእግዚአብሔር ልክ ሰይጣን የሚፈራውና የሚደነግጠው በሁለት ጉዳይ ነው። አሁን መብረቅ ብልጭ ሲል ብርሃኑ በአይናችን ስላየነው እንደነግጣለን፣ ድምጹን በጆሮአችን ስለሰማነው ደግሞ ምን እንላለን? እንደነግጣለን። መብረቅ ልክ ሁሉንም ያስደነግጣል። በጆሮም አስደንጋጭ ቃል አለው፣ ድምጽ አለው። በአይን ደግሞ አስፈሪ አንቀጥቃጭ ብርሃን አለው። የእግዚአብሔር ቃል ሰይጣንን በልቡ ውስጥ ገብቶ ልክ መብረቅ በጆሮ ድምጹ በአይን ብርሃኑ ገብቶ የሰውን ልብ እንደሚያስደነግጠው አይምሮን እንደሚበጠብጠው ሁሉ ሰይጣንን የእግዚአብሔር ቃልና ስራው ልክ እንደዚህ አይምሮውን ያናውጸዋል ይልና ምንድነው የሚልን? ደንቆሮ ሆኖ አይኑ የሚያይ ሰው ቢኖር መብረቅ ያስደነግጠዋል። ድምጹን ሰምቶ ባይደነግጥ ብርሃኑን አይቶ ምን ይላል? ይደነግጣል አለ። ዕውር ሆኖ እንኳን ብርሃኑን ባያየው
ጆሮ የሚሰማ ከሆነ መብረቅ ያስደነግጠዋል። በአይኑ ብርሃኑን ማየት ባይችልም እንኳ ምኑን ሰምቶ ይደነግጣል? ድምፁን ሰምቶ ይደነግጣል። ሰይጣን ደግሞ የእግዚአብሔርን ቃል ለመስማት እውርም አይደለም ያያል አለ፣ ደንቆሮም አይደለም ይሰማል አለ። ስለዚህ ልክ ጆሮ የሚሰማ አይኑ የሚያይ ሰው መብረቅ ሲበርቅ ብርሃኑም ድምፁም እንደሚያስደነግጠው ሁልጊዜ የእግዚአብሔር ቃልና የእግዚአብሔር ስራ ሰይጣንን ምን ይለዋል ማለት ነው? የክርስቶስ ስራ ሲያስደነግጠው ይኖራል ይላልና ምንድነው የክርስቶስ ስራ እንዲው ነጥብ ያላቸው ከፍ ያሉት ሰይጣንን ሁልጊዜ የሚያርበደብዱት አንደኛው ስቅለት የሚለው ነው። ተሰቀለ የሚለውን ቃል ሲሰማው ሰይጣን ሁልጊዜ ይደነግጣል። ከዚያ ሁለተኛው ሞተ የሚለውን ቃል ሲሰማው ሁልጊዜ ይደነግጣል። መጨረሻ ግን ልቦናው የሚንቀጠቀጥበት ተነሳ ትንሣኤ የሚለውን ድምፅ ሲሰማ ነው። እና ያው ነገ ትንሣኤ ነው። ሰይጣን ሁልጊዜ የሚደነግጠው የነገዋን ዕለት በማሰብ ነው። የትላንት ዓርብን በመስማት ስቅለቱና ሞቱ ስላሉ የነገ ደግሞ እሁድን በማሰብ ልክ ትንሣኤውን በማሰብ ሲደነግጥ ሲርድ ሲንቀጠቀጥ ይኖራል ማለት ነው። እና ሁሉን ሲያይ ነው የሚደነግጠው። በነገራችን ላይ ሰይጣን ምን ያስደነግጠዋል ብለን ስናስብ ሁሉን ሲያይ ርዑድ ተንቀጥቃጭ ሆነ። ክርስቶስ ከተወለደ በኋላ ሁሉ አስደነግጠው። እንጨት ሲያይ በእንጨት የተሰቀለው ክርስቶስ ትዝ ይለውና ይደነግጣል። እንዲያው ገራሚ እኮ ነው። ልክ ጅራፍ ሲያይ በጅራፍ የተገረፈው ክርስቶስ ትዝ ይለውና ይደነግጣል። መስቀለኛ መንገድ ሲያይ ያሰቀለው ክርስቶስ ትዝ ይለውና ይደነግጣል። ሰው ሲያይ ስለ ሰው የተሰቀለው ክርስቶስ ትዝ ይለውና ይደነግጣል። ክርስቲያን ሲያይ ደሙና ስጋውን ያነጠበላቸውን ክርስቲያኖችን ክርስቶስን ስለሚያስበው ክርስቲያን የሚለው ስም በጆሮው ሲሰማ በአይኑ ሲያያቸው ይደነግጣል። ልክ ደግሞ ብረት ሲያይ ይደነግጣል። በብረት የተቸነከረው ጌታ ትዝ ይለዋልና በብረት ያስቸነከረው ጌታ ትዝ ይለዋልና ማለት ነው። ልክ እንዲህ እያለ መሬትን ሲያያት ይደነግጣል። የተቀበረው ጌታ ትዝ ይለዋልና ማለት ነው። ልክ ሁሉን ሲያይ በድንጋጭ ኗሪ ሆነ ማለት ነው። ሁሉን ያያል፣ ይደነግጣል። እንዲያውም ቅዱስ ኤፍሬም ሶርያዊ ምንድነው ሰይጣን ከብት ሲያይም ደንጋጭ ሆነ አለ፣ አህያ ሲያይም ደንጋጭ ሆነ አለ። ከዛ ምኑን ሲያዩ ደግሞ እንጨቶችን ውሃዎችን ሲያይ ሁሉ ይደነግጣል አለ። ውሃን ሲያይ ምን ብሎ ይደነግጣል አለ? ልክ ውሃውን ወደ ወይን የለወጠው ክርስቶስ ትዝ ይለውና ይደነግጣል አለ። ከብት ሲያይ ይደነግጣል አለ። ከብቶች እንዴት ነው ከብት አይቶም ይደነግጠው አለና በከብቶች መካከል የተወለደው ክርስቶስ ትዝ ሲለው ይደነግጣል። አህያ ሲያይ ይደነግጣል። ልክ ያለፈው በዓል ሆሳዕና በአህያ ተጭኖ ልክ ከቤተ መቅደስ ውስጥ ያሉትን ፈሪሳውያንን ያስወጣቸው ሰይጣንን ድል የነሳበት ሰይጣንን ያስጨነቀበት ዕለት ነውና አህያዋን አይቶ እንኳ ሰይጣን ይደነግጣል። ትዝ የሚለው ማን ነው ማለት ነው? በዚያ ላይ ስራውን የሰራው ክርስቶስ ትዝ ይለዋል ማለት ነው። ስለዚህ ሁሉንም ሲያይ ድንጉጥ ነው የሆነው። ተሰቀለ የሚለውን ቃል ሲሰማ ሰይጣን የሚደነግጠው ለዚህ ነው። ለምሳሌ አሁን አንተ እንዲያው አታደርገውም ልበል፣ አድርገዋል ማለት አይደለም፣ አታደርገውም ብትሰርቅና ፖሊስ ቢደበድብህ ፖሊስ ባየኸው ቁጥር ትዝ የሚልህ የትኛው ቀን ነው? የተደበደበው ቀን ነው። ልክ አንድ ቦታ ስትሄድ ወይ ወንዝ ተሻግረህ ስትሄድ እባብ አስደንግጦህ ከሆነ ወንዝ በደረሰው ቁጥር ድንጋይ ባየኸው ቁጥር ቅጠል ባየኸው ቁጥር ትደነግጣለህ። የትኛው ነው ትዝ የሚልህ? እባቡ ማለት ነው። ወይንም ደግሞ አንድ በረሃ መካከል ላይ ስትሄድ ነብር፣ ጅብ ወይንም አንበሳ አስደንግጦህ ከሆነ ዱር በደረሰው ጫካ በደረሰው ቁጥር ትደነግጣለህ። የሚያስደነግጥህ ምንድነው? ዱርነቱ አይደለም። ልክ አንድ ቀን በዱር ውስጥ ላይ ያስደነግጥህ አንበሳ ትዝ ይልህና ስትደነግጥ ትኖራለህ። ለዚህ ነው እስመ ሰይጣን ኮነ ርዑደ ህሊናሁ ለዘለዓለም ብሏል ቅዱስ ዮሐንስ አፈወርቅ የማቴዎስን ወንጌል ሲተረጉም። ሰይጣን ሁልጊዜ ህሊናውም ልቡም አይምሮም ደንጋጣ ሆኖ ቀረ አለ ከትንሣኤ ከስቅለት በኋላ። እና ልክ አሁን ምንድነው ሞተ ተሰቀለ የሚለውን ሲያስበው እኛ ተሰቀለ የሚለውን ንባብ ሲሰማ ወይኔ ባላሰቀለው ኑሮ ይላል። እና ሰይጣን እንዲያው ሞኝ ነው ይላል። ይህንን ይዞ ቅዱስ ኤፍሬም ሶርያዊ ሰይጣን ሞኝ ነው ይላል። እንዴት ካልኸኝ አዳምና ሔዋን ብቻ ነበሩ አይደል ከገነት የነበሩት እና ሁለት ሴት ሰዎችን አዳምንና ሔዋንን ማየት አቅቶ ከገነት አስወጣቸው ሰይጣን አይደል። ኋላ መጨረሻ ላይ ልክ እልፍ ኃይላፍ ሆነው በክርስቶስ ቤዛነት በስቅለቱ ምክንያት ሲገቡ ይቆረቆራል። ወይኔ ቁጥር የሌላቸው ቅዱሳን ገነት የሚገቡ መሆኑን ባውቅ ኑሮ አዳምና ሔዋንን እዚያው ቁጭ እንዲሉ ነበር መፈልግ። እንዲሁ አንዳንድ ጊዜ ይገርመኛልና በሔዋን የቀና ሰይጣን እንዲሁ ሔዋን ገነት ላይ ስትኖር የቀና ሰይጣን እመቤታችንን ሲያት ምን ያህል ይቀናል።
ምክንያቱም ሔዋን ከገነት ባትወጣም በቤታችን አትወለድም አይደል? በአዳም የቀና ሰይጣን እንዲሁ ክርስቶስን ሲያየውና የአዳምን ስጋ ከገነት ላይ ስነሮር የቀና ሰይጣን የአዳምን ስጋ ክርስቶስ ተዋህዶ ከመንበረ ጸባዖት ልክ አብ ወልድ መንፈስ ቅዱስ ጋር እኩል አድርጎ በመለኮታዊ ባህሪ አዋህዶ አምላክ ሲያደርገው ሲያይ ምን ያህል እንዲሁ ሰውነቱ ይንቀጠቀጣል። ለዚያ ነው ስቅለት፣ ሞት፣ ትንሣኤ የሚለው ቃል ሁልጊዜ ሲያንቀጠቅጠው ይኖራል የምንለው ይህንን ነውና ክርስቶስ በፈቃዱ ስለተሰቀለ ሲሰቀል ሰይጣንን ደግሞ በግዴታ ሰቅሎታል። በምን ሰቅሎታል? በጨለማ መስቀል ሰቅሎታል። በብርሃን መስቀል እሱ በእንጨት መስቀል ሲሰቀል ሰይጣንን ደግሞ በምን መስቀል? በጨለማ መስቀል ነው የሰቀለው። እሱ በብረት ችንካር ሲቸነከር ሰይጣንን ደግሞ በረቂቅ ችንካር ነው የቸነከረው ማለት ነው። ከዚያ ደግሞ እሱ ሲራቆት ሰይጣንን ደግሞ ከስልጣኑ አራቁቶታል ማለት ነው። እሱ ከመስቀል ላይ ከ3 ክንድ ከስንዝር የሆነ አካሉን ከመስቀል ላይ ከእንጨት መስቀል ላይ ዘርግቶ ሲሰቀል በዓለም ያሉ የተዘሩ አጋንንት ደግሞ ያ መስቀል ትዝ እያላቸው ሁልጊዜ አይምሯቸው ሲደነግጥ ይውላል ማለት ነው። ሲደነግጥ፣ ሲርድ፣ ሲንቀጠቀጡ ይኖራሉ ማለት ነው። ስለዚህ ያንን ሲያስበው ነው የሚፈራ ማለት ነው። እንዲያውም ምንድነው የሚለው አንድ ሊቅ እና ክርስቶስ ከመስቀል ላይ ሲወርድ ወደ መቃብር ሲወርድ ሰይጣን ወደ የት ነው የወረደው ስንል የነበረበት ጨለማ አስከፊ ቢሆንም ክርስቶስ ከመስቀሉ ላይ ወደ መቃብር ሲወርድ ከነበረበት ሰይጣን ደግሞ ከነበረበት ላይ የሚከፋ ጨለማ ወዳለበት አውርዶታል ማለት ነው። ስለዚህ እሱ ሲሰቀልም ወዳለበት ይጨነቃል፣ እሱ ወደ መቃብር ሲወርድም ደግሞ ይጨነቃል። ምክንያቱም ክርስቶስ ልክ በዛች መቃብር ላይ ሲያድር ሰይጣን ወደ የት ነው የሚሄደው? ምድርን ለቆ ወደ እንጦርጦስ ነው የሚወርደው ማለት ነው። ስለዚህ ይህ ነው ያስፈራው ማለት ነው። እሱ በውድ ሙቶ ክርስቶስ ሰይጣንን በግድ ገደለው። ዓርብ ዕለት ሞትን ስናነሳ የሞተው ክርስቶስ ነው ሰይጣን ነው ብለን ስናስብ የሞተው ክርስቶስ ነው ማለት የሞተው ክርስቶስ ነው፣ በስጋ ባሕርይው ሞቷል። ግን በሞቱ ምን አድርጎታል ማለት ነው? ሰይጣንን ለዘላለም ገሎታል ማለት ነው። ለዘላለም የገደለው ደግሞ ያንን ሰይጣን ለዘላለም ሲገለው እሱ ግን ለ3 ቀን ነው በስጋ ባሕርይው ሙቶ የቆየ ማለት ነው። በስጋ ባሕርይው 3 ቀን ሲሞትም በግድ አይደለም በፈቃዱ ሙቶ ሲቆይ በሞቱ ሞትን ድል አደረገው ማለት ነው። ይህንን እንዲያው ለመረዳት ቅርብ ለማድረግ በምሳሌ ልግለጸውና ክርስቶስ ከሞተ እንዴት ነው ሞትን ድል የሚያደርገው የሚል ጥያቄ ብዙ ጊዜ ይነሳል። እንዴው ሙቶ እንዴት ነው ህይወት ያለውን መግደል የሚችለው ይላሉ ሰዎች። ብዙ ጊዜ የሚነሳው ጥያቄ ይሄ ነውና ክርስቶስ የሞተው በምን ባህሪው ነው ጉዳዩ ምንድነው? በስጋ ባህሪው ሞቷል። የሞተው ስጋ ደግሞ በመለኮታዊ ባህሪው ምንድነው? ህያው ነው ማለት ነው። ህያው ነው። ህያው የሆነው መለኮት በስጋ ባህሪ ሞቷል። ሞተ ያልነው ስጋ ደግሞ በመለኮት ባህሪ ህያው ነው። ይህ በስጋ ባህሪ ሙቶ በመለኮት ባህሪው ምንድነው? ሰይጣንን ይገለዋል። ለምሳሌ አንዲት እንጨት መድኃኒታማ የሆነች እንጨት አለች እና መድኃኒታማ የሆነች እንጨት ስትኖር መድኃኒታማ የሆነችዋን እንጨት ስንቆርጣት ህይወቷ ያልፋል አይደል? ያልፋል። አትለመልምም፣ አታብብም፣ አታፈራም። ውሃዋ ይፈስና ትደርቃለች፣ ትጠወልጋለች። ከዚያ ከኒን ይቀመምባታል። ያቺ እንጨት ሙታለች አልሞተችም? አሁን ሙታለች አይደል? መለምለም አትችልም፣ ማፍራት አትችልም፣ ማበብ አትችልም። ለምን? ከግንዱ ላይ ተነጥላ ምን ገጥሟታል? ሞት ገጥሟታል። እንዲሁ እንደ እጽዋት እንኳን ሞት የሚባለው ያው ሲደርቁ ነው፣ ሲጠወልጉ ነው ማለት ነው። መድኃኒትነቷ ግን ሙቷል? አልሞተም። ያችንን እንጨት መድኃኒት የሆነችዋን እንጨት እንቆርጥና ምን እናደርጋታለን ማለት ነው? መድኃኒት ቀምመን ከደረቀች ከተወለገች በኋላ ቀምመን ምን እናደርጋታለን? መድኃኒት ሆና በሽታን ትገለዋለች። መድኃኒታማ እንጨት ህመምን የሚገለው ምን ሆኖ ነው? ሙቶ ነው ማለት ነው። መድኃኒትነቱ አልሞተም። እንጨትነቱ፣ አበባነቱ፣ ቅጠልነቱ፣ ለምለምነቱ ግን ጠውልጓል፣ ደርቋል፣ ሙቷል ማለት ነው። ስለዚህ አንድ እንጨት መድኃኒታማ እንጨት ሙቷልም አልሞተም። ሙቷል መባሉ ምንድነው? ከግንዱ ስለተለየ፣ ልምላሜ ስለተለየው፣ ማበብ ስለማይችል፣ ማፍራት ስላልቻለ ነው። ህያው ነው አልሞተም የምንለው ደግሞ ምንድነው? በሽታን መድኃኒቱ ነው መግደል ስለሚችል። አሁን ከኒኖች ሁሉ እኮ ሲቆረጡ ሙተዋል፣ ግን መድኃኒትነታቸው አልሞተም ማለት ነው። አዳኝ ናቸው። ሙተው ገዳይ ሆኑ ማለት ነው። በሽታን ገደሉት ማለት ነው። ክርስቶስም ልክ በስጋ ባህሪው ምን አለ ማለት ነው። እንጨቷ ስትቆረጥ ልምላሜነቷ፣ ልምሉምነቷ፣ ፍሬነቷ፣ አበባነቷ እንደሞተው ሁሉ ክርስቶስን ደግሞ በስጋ ባህሪው ነፍሱ ከስጋው ሲለይ ምን ሆነ ማለት ነው? ሞተ እንላለን። እንጨቷ ግን አዳኝነቷ እንዳልሞተው ግን የክርስቶስ ስጋ መለኮታዊ ባህሪው ግን ምን አልሆነም ማለት ነው? አልሞተም። ማንን እየገደለው ነው ያለ? ሰይጣንን እየገደለው ነው ያለ ማለት። ይህንን ነው ሞቱን ሲያስብ ይጨነቃል ያልኋቸው ይህንን ነው። ምክንያቱም እሱ የሞተው በሞቱ ስለሆነ ነው። ክርስቶስ ሲጸነስም ንጉስ ነው፣ በምድር ሲመላለስም ንጉስ ነው፣ ሙቶም ንጉስ ነው። ልዩ የሚባለው ራሱ ይሄ ነው። አሁን ሲወለድ ንጉስ የሆነ ሰው አለ? የለም። ከተወለደ በኋላ እንዲያው ጦር ሜዳ ሄዶ ካሸነፈ በኋላ ነው ንጉስ ሊሆን የሚችለው። ከዚያም በኋላ ደግሞ ሙቶ ንጉስ የለም።
ምክንያቱም ከሞተ ንጉሥ ክርስቶስ ግን ሲጸነስም ንጉሥ ነው፣ ጽንስ እያለም ንጉሥ ነው፣ ተወልዶም ንጉሥ ነው፣ ተሰቅሎ እያለም ንጉሥ ነው፣ ሙቶ እያለም ንጉሥ ነው ማለት ነው። ስለዚህ ይሄ ንጉሥነቱ ስላለ ሰይጣን ላይ ሁልጊዜ ይፈርድበታል፣ እሱም ይንቀጠቀጣል። ይህንን ሲያስበው ሞቱ ትዝ ሲለው፣ የክርስቶስ ሞት ትዝ ሲለው ሰይጣን ይደነግጣል፣ አይምሮ ይጨናነቃል ማለት ነው። ይህንን እያሰበ እየተንቀጠቀጠ ይኖራል። ሁለተኛ የሚያስፈራው ሞት ነው ያልኋቸው፣ ክርስቶስ ሞተ የሚለው ቃል ነው የሚያስደነግጠው እና እንዲያውም ሞተ የሚለው ቃል ሰይጣንን ያስፈራው ምኑ ስላለ ነው? ተነሳ ስለሚባል ነው። አንደኛ በሞቱ ስለገደለው ነው። ሁለተኛ ደግሞ ሞተ ብለን ምን ስለምንድን ነው? ተነሳ ስለምንድን ነው ማለት ነው። ስለዚህ ሞተ፣ ተሰቀለ፣ ሞተ፣ ተነሳ የሚሉት ቃሎች ሲነገሩ ሰይጣን ይንቀጠቀጣል ማለት ይርዳል፣ የሚደርስበትን ያጣል ያለው ቅዱስ ኤፍሬም ሶርያዊ ይህንን ነው ማለት ነው። ሶስቱ ቃሎች ያስፈሩታል እነዚህ። ታዲያ እንዲህ ከሆነ ክርስቶስ ሕያው እያለ ምውት እያለ ሕያው ሆኖ በመቃብር ላይ ሞት ድል ያደርገዋል፣ እሱን ጥርሱን ያረግፈዋል። እና ለዚያ ነው ቅዱስ ኤፍሬም ሶርያዊ ማለት ቅዱስ አትናቴዎስ እንዲህ የሚለውና አንበሳ ብርቱ ነው አይደለ? ብርቱ ነው። እባብም ብርቱ ነው። ግን ከሞተ በኋላ አንበሳን አንፈራው። ለምን? ሙቶ ስለሆነ ማለት ነው። እባብ አስፈሪ ነው። ከሞተ በኋላ ግን ከተቀጠቀጠ በኋላ ግን ምንድነው ማለት ነው? አያስፈራንም። ምክንያቱም እንደሞተ አውቀነዋል ማለት ነው። ሰይጣን እንደ አንበሳ ብርቱ ቢሆንም በክርስቶስ ስለሞተ አያስፈራም። የሞተ አንበሳ አያስፈራንም እንደሞተ ካወቅነው ነው። ግን አሁን አንድ አንበሳ ዝም ብሎ አንድ አንበሳ እንደሞተ ሳናውቀው ዝም ብሎ ወድቆ ብናገኘው እንዴ ህይወት አለው የለውም ብለን ልንሮጥ እንችላለን። እንደሞተ ከታወቀ ጥይት ተተኩሶበት ከሆነ ሞቱ ተገልጦ ከሆነ ግን አንፈራውም። ኃያል ቢሆንም ምን ስለሆነ ስለሞተ ማለት ነው። እባብንም ልክ ከሞተ በኋላ እንደሞተ ካወቅነው ወድቆ ከሆነ አያስፈራንም። ምክንያቱም እንደሞተ ካወቅነው ነው። ስለዚህ ሰይጣን እንደ እባብ መርዛማ ነበር፣ እንደ አንበሳም ብርቱ ነበር፣ ይቀጠቅጣት ነበር ነፍሳችንን። ከክርስቶስ በኋላ ግን ስለሞተ የሞተ አንበሳ አያስፈራም። ጥርስ ቢኖረው ጥፍር ቢኖረውም አያስፈራም ማለት ነው። ሰይጣንን ራሱ ሰው የሚፈራው የክርስቶስን ሞትና የክርስቶስን ትንሣኤ የክርስቶስን ስቅለት ሳይረዳ ከቀረ ነው። ለዚያ ነው ሰይጣንን የሚፈራው ሰው ማንን ስላልፈራ ነው? ክርስቶስን ካልፈራው። ክርስቶስን የሚፈራ ሰው ሰይጣንን አይፈራው። ለምን ብለን ካሰብነ ጉዳዩ ምንድን ነው? እንዴ ሰይጣን እኮ ወድቋል፣ ሙቷል። ለምን ተተፈረወ ለሞት እስመ ውእቱ ኮነ ድዌ ወሙተ ወህሙመ ብሏል ቅዱስ ጊዮርጊስ ማለት ቅዱስ ዮሐንስ አፈወርቅና ሰይጣንን ለምን ትፈራዋለህ? የሞተ ሆኗል፣ በድንም ሆኗል፣ የለም ብሏል። ቢኖርም ግን ስልጣኑን የሚያሳየን ሞተ ካልነ በኋላ ግን እንዲያው ዝም ብለን ከተውነው ግን ምን ይለናል ማለት ነው? አይለቀንም ማለት ነው። ለምሳሌ አሁን በጣም ጠላት ኑሮን ያ ጠላት አንተን ፈሪ ነው፣ ግን አንተ ከፈራኸው ከያዘህ አይለቅህም። ምክንያቱም ኋላ እንደምታሸንፈው ስለሚያውቅህ ነው። ፈሪው ከያዘህ አይለቅህ ማለት ነው። ሰይጣን ራሱ ፈሪ ነው፣ ከያዘህ አይለቅም ይላልና ከያዘህ አይለቅህም። በቃ ቆራጣ ነው፣ እግሩ ተቆርጦ እያለ ግን አንተን አንድ ጊዜ ከያዘህ ማይለቅ ሆኗል ማለት ነው። ይዞን ሞት ሁልጊዜ የሚቀጥልበት እኛን ሁልጊዜ የሚያሰቃየን የነበረው ሰይጣን ሞተ፣ ተሻረ። ይህንንም ሞት ያደረገው ማን ነው? በክርስቶስ ኃይል ነው ድል የተደረገውና ማህው ለመተሰብረ አልቦ ዘያስተጣገው ለማ አልቦ ገባሪሁ ነው የሚለው ያዕቆብ ዘልበረዳይ። ጆክ አሁን ለምሳሌ ይሄ ልብስ ቢቀደድ በክር ትሰፋዋለህ። መጠጫ ጆክ ከተቀደደ በክር ልትሰፋው ትችላለህ፣ ትሰፋዋለህ አይደለ? ብርጭቆ ከተሰበረ ግን ምንድነው የምታደርገው? ብርጭቆውን የሰራው አካል ነው መጠገን የሚችለው። በቃ የብርጭቆ ሰባራ ገደል ብቻ ነው የሚጠብቀው ማለት ነው። ልክ ምንድነው ይሄ ልብስ ከተቀደደ በክር ትሰፋዋለህ። ጆክ ከተቀደደ በክር ሰፍተህ ልትጠጣበት ትችላለህ። ብርጭቆ ከተሰበረ ግን ብርጭቆን የሚጠግነው ማን ነው? ሰሪው ብቻ ነው ማለት ነው። ማለት ያንን ብርጭቆ የመስራት ኃይል ያለው ሰው ብቻ ነው ያንን ሊጠግነው የሚችለው። የሰው ልጅም እንደ ልብስ አይደለም የነበረው፣ እንደ ጆክ አይደለም የነበረው፣ እንደ ብርጭቆ ነው የነበረው። ብርጭቆን ለመጠገን የሰራው ሰው እንደሚያስፈልግ ሁሉ ሰውን ለማዳን ሰውን የፈጠረው ክርስቶስ ግድ አስፈለገንና ምን በግድ አይደለ በውድ ከመስቀል ላይ ተሰቅሎ ሞተ። ከሞተ በኋላ ደግሞ የኛን ጠላታችን የነበረው ሞት የሚባለውን ዲያብሎስን ድል አደረገው ማለት ነው። ሶስተኛው ይህ ሞት ካስፈራው ሶስተኛው የሚያስፈራው ማን ነው ብንል ተንሳኤ ነው። ተነሳ የሚለው ነው። ለዚያ ነው ዛሬ ሰይጣን መቃብር ሲያይ ሲደነግጥ ይኖራል ይላል። በተለይ ደግሞ የክርስቲያኖችን መቃብር ሲያይ ሁሉ ይደነግጣል ይላል። እንዴት ካልኸኝ አለና ቅዱስ ኤፍሬም ሶርያዊ ምንድነው ያለው? ክርስቲያኖች እንደሚነሱ ያውቃል። ሰው እንደሚነሳ ያወቀው ደግሞ በማን ትንሳኤ ነው? በክርስቶስ ትንሳኤ ነው። ክርስቲያኖችን ሁሉ የክርስቲያንን መቃብር ሲያዩ ይንቀጠቀጣል። አቤት ተነስተው
በቀኝ ይቆማሉ እያለ ሁልጊዜ ሲፈራ ይኖራል። እና ያ ትንሣኤ ከሰይጣን አይምሮ ላይ ምንድነው የፈጠረው ማለት ነው? ፍርሃትና መንቀጥቀጥ ነው። ስለዚህ ትንሣኤ የድል ቀን ነው። የድል ቀናችን እስከሆነ ድረስ እነዚህ ሶስቱ ቃሎቹ ተሰቀለ የሚሉት፣ ሞተ የሚሉት፣ ተነሳ የሚሉት ከሰይጣን ልቦና ውስጥ ላይ ሁልጊዜ የሚያስፈሩ፣ የሚያንቀጠቅጡ፣ የሚያርዱት፣ ሁልጊዜ እንዲጨናነቅ የሚያደርጉት እነዚህ ናቸው ማለት ነው። እነዚህን ያወቀ ክርስቲያን ደግሞ ሞትም አያስፈራውም፣ ስቅለትም አያስፈራውም። ምን ስላለ ማለት ነው? ትንሣኤ ስላለ ማለት እፎ ይብልወ ለዘኢሞተ ተንሥአ፣ ላልሞተው ተነሳ እንዴት ይሉታል? ለምን? ለመነሳት ምን ያስፈልጋል? ሞት ያስፈልጋል። ክርስቶስ ሞተ እንላለን። ታዲያ ብልና ሰዎች ምንድነው የሚሉን? እኛ እንዴ ሞት የሞተውን እንዴት ነው ታዲያ የሚያመልኩት ይሉናል። እኛ ሞተ ብለን አናቆም። መጀመሪያ ተጸነሰ እንላለን፣ ተወለደ እንላለን፣ ተሰቀለ እንላለን። ከዚያ ምን ላይ ሞተ እንላለን። ሲሞትም እንኳን በምን በግድ አይደለ በፈቃድ በመለኮታዊ ባህሪ አይደለ በምን በስጋ ባህሪ ሞተ እንላለን። ህያው ነው፣ ሙቶ ህያው ነው። በምን ባህሪው? በመለኮታዊ ባህሪው። የሞተው ስጋ በመለኮታዊ ባህሪው ህያው ስለሆነ እኛ የሞተ ሬሳ የሆነ ሳይሆን በድን ምውት እያለ ህያው እያለ ምውት አምላክ ነው የምናመልከው። ለዚያ ነው መዝሙረኛው ዳዊት እንዲሁም ይህንን አንጥሮ ነው ያስቀመጠልን። ወተንሳ እግዚአብሔር ከመዘንቃ ህምንዋም ብሏል አይደለ? ከእንቅልፍ እንደሚነሳ ሁሉ እግዚአብሔር ተነሳ ነው። አሁን ያንቀላፋ ሰው አያይም ነው የሚባለው ወይንስ ህይወት የለውም ነው የሚባለው? አያይም ነው አይደለ? አያይም እንጂ የሚባለው ያንቀላፋ ሰው ምን አይባልም? ህይወት የለውም አይባልም። የእግዚአብሔር ሞቱ ምንድነው? እንደኛ ነው። ልክ እንደ እንቅልፍ ነው ለማለት ነው። የእግዚአብሔር ሞቱ እንደ እንቅልፍ ነው። ትንሣኤው ደግሞ እንደ ምንድነው? እንደ ማየት ነው። ሞቱ ለእግዚእነ ኢየሱስ ክርስቶስ ከመንጻሬ ማለት ከመንዋ መዚያነ ወትንሣኤሁ ለእግዚእ ኢየሱስ ክርስቶስ ከመንጻሬ አይኔ። በጣም በሚገርም ሁኔታ ነው ያስቀመጠው። እግዚአብሔር ሞቱ አለ እንደ እንቅልፋችን ነው አለ። ትንሣኤው ደግሞ እንደምናችን ነው? እንደ ማየታችን ነው። ስለዚህ ያንቀላፋ ሰው አያይም እንጂ የሚባለው ህይወት የለውም አይባልም። የሞተን ክርስቶስን በስጋ ባህሪው ሞቱን እንኳን እንደምን ነው የምንቆጥረው? እንደ እንቅልፍ እንጂ የምንቆጥረው ህይወት የለውም። የተቀበረው አካል ህይወት የለውም ማለት አይቻልም። መለኮታዊ ህይወት ከምን አልተለየውምና ከስጋው አልተለየውም። ስለዚህ ያንቀላፋን ሰው አያይም እንደምንለው ሁሉ ክርስቶስ በመቃብር እያለ አይንቀሳቀስም። እንደኛ ተገንዟል፣ እንደኛ ታስሯል። በምን ባህሪው ማለት ነው? በስጋ ባህሪው። ያንቀላፋን ሰው ግን ህይወት አለው እንጂ አያይም እንጂ ህይወት አለው እንደምንለው ሁሉ የተቀበረን የክርስቶስን አካል በመቃብር ያለን አካል ሁሉ ደግሞ ምን እንለዋለን ማለት ነው? ልክ ምንም ህይወት የለውም ሳይሆን መለኮታዊ ህይወት አለው ብለን ነው የምንቆየው። የምንኖረውም እንደዛ ነው፣ የምናምነውም እንደዛ። ትንሣኤውን ደግሞ እንደ ምንድን ነው የምንቆጥረው? እንደ ማየት። አሁን ብትት ብትል አሁን አንተ ማየት ምን ይከብዳል? አሁን አንቀላፍተህ ቆይተህ እንደዚህ ብትት ብትል ምን ይከብዳል? መስማት ለጆሮ ይከብዳታል? አይከብድም። ማየት ላይን ይከብዳል? አይከብድም። ማፈንጫ ማለት ማሽተት ላፍንጫ ምን ይከብዳል? አይከብድም። መናገር ለምላስ ይከብዳል? አይከብድም። ስለዚህ የክርስቶስ ትንሣኤውም እንደዚህ ነው ማለት ነው። ማየት ለዓይን እንዳልከበዳት ለክርስቶስ ትንሣኤ ምንም አይደለም፣ አልከበደው። ሞቱም እንደዛው ነው። ሞቱ እንደ እንቅልፍ ነው ብያችሁ ስለነበር ማለት ነው። ስለዚህ ይህንን ሐሳብ ነው የወከለውና ይህንን ሳይ ነው ሰይጣን የሚጨነቀው። ትንሣኤ ማለት በዚህ ውስጥ ላይ የሰይጣን ድል የተደረገበት። እሱ ተነሳ ስንል ማንን ቀበረው እያለ ነው? ሰይጣንን። እሱ ሞተ ስንል ማንን ገደለው እያለ ነው? ሰይጣንን ማለት እሱ ሞተ ስንል ሰይጣንን ገደለው ብለናል። ከዚያ ደግሞ ሞት የተባለ ዲያብሎስን ገደለው ብለናል። ተነሳ ስንል ደግሞ ማንን ቀበረው ነው? ሰይጣን። ሞት የተባለ ዲያብሎስ ወይንም ሰይጣንን ምን ያደረገው? ቀብሮት ራሱ ተነሳ ማለት ነው። ስለዚህ እነዚህ ሶስቶቹ ቃሎች ናቸው ሰይጣንን ሁልጊዜ የሚያንቀጠቅጡት ማለት ነው። አንደኛውን ጥያቄ በዚህ እንጨርስ ወንድማችን። እግዚአብሔር ይስጥልን በእውነት መምህራችን ጥያቄውን መሰረት አድርገው የሚገባውን የቤተ ክርስቲያን ምላሽ ነው የሰጡን። በድጋሚ ቃለ ሕይወት ያሰማልን። በእውነት የሚገርም ነበረ። እንግዲህ አድማጮቻችን ከጥያቄውና ከመልሱ ብዙ እንዳተረፋችሁ ተስፋ እናደርጋለን። እንግዲህ አባቶቻችን የሚሉት አንድ አባባል አለ። ምንድነው እሱ? መማር አፍ ያሰፋል ይላሉ። መማር አፍ ያሰፋል ምን ማለት ነው? ብዙ የተማረ ሰው ብዙ ይናገራል። ብዙ የተማረ ሰው ለሚጠየቀው ጥያቄ ሁሉ ከተለያዩ ማስረጃዎች እየጠቀሰ መልስ ይሰጣል ማለት ነው። እና መምህራችንም እንግዲህ የብዙ ባለ እውቀት ባለቤት ናቸው። ከመልሱ እንዳያችሁት እንደተረዳችሁት እና ብዙ መልስ በሚገባን መልኩ ነው የመለሱት። በሚያሻማ አይደለም፣ በሚገባን መልኩ ግልጽ አድርገው ነው ለአንደኛው ጥያቄ መልስ የሰጡንና እግዚአብሔር ይስጥልን በእውነት።
ቅዱስ ጴጥሮስም የተናገረው ቃል አለ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ለሚጠይቋችሁ ሁሉ መልስ ለመስጠት ሁሌም ዝግጁ ሆኖ ነው። እና ክርስቲያን ዝግጁ ሆኖ ነው ዓለም ለምትጠይቀን ጥያቄ ከስጋችን ከራሳችን የሚመጣም ጥያቄ አለ። ከተለያየ ከአራቱም ማዕዘን የሚመጣውን ጥያቄ መልስ ለመመለስ የቤተ ክርስቲያን መምህራን ሁሌም ዝግጁ ናቸው። ስለዚህ ከኛ የሚጠበቀው ምንድነው? ያልገባንን ነገር ቀርቦ መምህራን መጠየቅ። አንደኛ የእውቀት ባለቤት እንድንሆን ያደርጋል። ሁለተኛ ደግሞ ቤተ ክርስቲያን ራሱ እንድናውቃት፣ ሶስተኛ መምህራኖቻችን እንድናውቅ ያደርጋል። እና እግዚአብሔር ይስጥልን ብያለሁ። መምህራችን እንግዲህ አንደኛውን ጥያቄ እንደሰማችሁት በሚገባን መልኩ መምህራችን መልሷል። ሁለተኛው ጥያቄ ደግሞ ምንድነው? ከትንሣኤ ጋር የተያያዘ ነው። ምንድነው እሱ? ትንሣኤን ክርስቲያኖች እንዴት ባለ መልኩ ነው ሊያከብሩት የሚገባ የሚል ነው። ትንሣኤን ክርስቲያኖች እኛ የኦርቶዶክስ ተዋህዶ ሃይማኖት ተከታዮች እንዴት ባለ መልኩ ነው ማክበር የሚገባ የሚል ነው መምህራችን። መጀመሪያ ትንሣኤን ማክበር የሚገባው በትንሣኤ ነው። ግር ሊል ይችላል ምናልባት ሐሳቡ ትንሣኤን በትንሣኤ አክብረው ይላል ቅዱስ ዮሐንስ አፈወርቅና ትንሣኤን በትንሣኤ አክብረው ማለት ምንድነው ብለን ሐሳቡን ስናነሳ አንድ ክርስቲያን ትንሣኤን አከበረው የሚባለው በትንሣኤ ትንሣኤን ሲያከብረው ነው። ማለት ምኑ ነው ትንሣኤ የሚባለው? አንደኛው ትንሣኤ የሚባለው ከመቃብር የተነሳው ኢየሱስ ክርስቶስ ነው። ያንን ከመቃብር የተነሳውን ኢየሱስ ክርስቶስን ግን ትንሣኤውን የምናከብረው ምንድን አድርገን ነው ማለት ነው? እኛ በመነሳት ነው። ከምን በመነሳት ይልና ከኃጢአት በመነሳት ነው። ከኃጢአት በመነሳት አሁን የክርስቶስ ትንሣኤው ከመቃብር ነው። የኛ ትንሣኤያችን ደግሞ በህሊና ከኃጢአት መነሳት ነው። እሱ ከመቃብር እንደተነሳ እኛ ደግሞ ከዝሙት መቃብር ተነስተን ክርስቶስን ማክበር ነው፣ ትንሣኤን ማክበር ነው። ከዝሙት መቃብር ተነስተን ክርስቶስን ስናከብረው፣ ትንሣኤን ስናከብረው እውነተኛ ክብር ይባላል። ከኃጢአት መቃብር ከገንዘብ ወዳጅነት መቃብር ከዛ ተነስተን ጽሉዓነ ብሩር ይህ ገንዘብን ጠል አድርጎ ከልቦና ውስጥ ላይ ያለውን ጠል ሆኖ ከልቦና ውስጥ ላይ ያለውን ሐሳብ አርቆ ማክበር ነው የሚያስፈልገው። በትንሣኤ ትንሣኤን ማክበር። ለምሳሌ ዝሙተኛ ሰው አንድ ቀን ትንሣኤ ሄዶ አጨብጭቦ ዛሬ ትንሣኤ ነው ብሎ ቢመጣ ለድነት አላበቃውም ማለት ነው። ከኃጢአት መነሳት ያስፈልጋል ትንሣኤን ለማክበር ማለት ነው። ትንሣኤ የሚከበረው በትንሣኤ ነው። ከዝሙት በመነሳት ከቂም በመነሳት ከቂም መቃብርነት በመነሳት ልቦናን በማውጣት በማንሳት ከዝሙት መቃብርነት ከገንዘብ ወዳጅነት ከጉቦኝነት ከዘረኝነት ከስድብን ከተሳዳቢነት መቃብር ልክ ጨለማ ከሚባለው ከልቦና ውስጥ ላይ ላለው መቃብር ለሚባለው ጨለማ ለሚባለው ከዚህ ተነስቶ ማንን ማክበር ነው ማለት? ትንሣኤን ማክበር ነው። ስለዚህ ክርስቲያኖች የሚጠበቅባቸው ትንሣኤን ለማክበር ምንድን ማድረግ አለባቸው ማለት ነው? በህሊናቸው ከኃጢአት መነሳት አለባቸው ማለት ነው። የመጀመሪያው መልስ የሚሆነው ይህ ነው። ትንሣኤን በትንሣኤ አክብረው ማለት ከኃጢአት ተነስተህ እሱን ደግሞ በስጋ ባሕርዩ እንደተነሳ አስበህ ክርስቶስን አክብረው ማለት ነው። እና ብዙውን ጊዜ ምንድነው ትንሣኤ የሚከበረው እንዴት ነው ብለን ስናስብ ብዙውን ጊዜ በዘመናችንና ወይንም በሀገራችን ላይ ልምድ ሆኖ መጣና ትንሣኤን ሲያከብሩ ሰዎች እያደረጉት ያለ ምንድነው? በጾሙ ጊዜም የነበሩት ጃምቦ ቤት ነው። በጾሙ ጊዜም የነበሩት ከመጠጥ ቤት ነው። ትንሣኤ ሲመጣ ደግሞ ትንሣኤ ነው እያሉ ምንድር ያደርጋሉ ማለት ነው? ትንሣኤ ዕለት ደግሞ ዛሬ እኮ ትንሣኤ ነው እንዴ ፏፏ እንበል ዘና እንበል ይሉና ይጠጣሉ ማለት ነው። እነዚህ ሰዎች ገንዘብ ነው እንጂ እያበከኑ ያሉ ትንሣኤን አላከበሩ። ምክንያቱም ትንሣኤ የሚከበረው በምንድን ነው? መጀመሪያ በመጾም ነው። ሁለተኛ ደግሞ ምን በማድረግ ጾሙን ከጨረስነ በኋላ ደግሞ በመቁረብ ከኃጢአት በመነሳት የተጣላነውን በመታረቅ የቀማነውን በመመለስ የተሳደብነውን ይቅርታ በማድረግ ቂም የያዝነውን በመፍታት የገፋነውን በማቅረብ ልክ ደግሞ እኛ የሰራነውን ኃጢአት ሁሉ በመናዘዝ ከኑዛዜ በኋላ ደግሞ ከተቻለን በምን ማለት ነው? በቁርባን። ይህ ከሆነ ነው ትንሣኤን በትንሣኤ ማክበር ቢቻለው ይህ ነው። ይህ ከተነሳ እውነት ነው፣ አዎ ትንሣኤ ተከበረ ይባላል። ያለዚያ ግን እንዲሁ ምክንያት አድርጎ በምክንያት ውስጥ ላይ ከተመለሰ በምክንያት አመካኝተን እየበላን ትንሣኤን ምክንያት እያደረግን ካከበር ነው ምንድን ነው የሚሆነው ማለት ነው? ራሱ ትንሣኤው ራሱ ምክንያት ነው የሚሆነው። በነገራችን ላይ ከሰይጣን በኋላ ያለ ሁለተኛ ሰይጣን የሚባለው ምክንያት አሁን ሁሉን ነው ያጠፋው። ሰዎች አሁን በቃ እንግዲህ ከዚህ መጣ። እንዲያውም ብዙን ጊዜ እኔ እንደኔ ማስበው የአሁን ዘመን ሰው በህማማት አይገድፍም ብለህ ታስባለህ? ይገድፋል። ይቅር በሉኝ፣ ምናልባት ይገድፋል ብዬ ማስበበት ሌላ ሐሳብ ስላለኝ ነው። አሁን ዓርብ ዕለት የተሰቀለውን ክርስቶስን ማሰብ ነው አይደል ለኛ የሚገባ። ግን ሰው ምንድነው ዓርብ ዕለት ቁጭ ብሎ ቤተክርስቲያን ሄዶ ማን ጋር ነው ቤተሰቡን አጋጭቼ ቢራ የሚጠጣው? ማን የትኛው ሆቴል ነው ሂጄ ጃምቦ ልጠጣ የምችለው? ደና ቁርጥ ያለው ደና በሬ የሚገዛ ማን ነው? ከማን ጋር ነው ደግሞ ብር አዋጠን የምናጋጨው? ከማን ጋር ነው ላይፍ የምናሳልፈው? ይህ ሰውዬ ዓርብ ዕለት አልገደፈም?
ገርፏል። ዓርብ ዕለት የሚታሰበው የተሰቀለው የክርስቶስ ስጋ ነው እንጂ ከሆቴል ላይ ያለው የሚቆረጠው ስጋ አይደለም። ወይንም ደግሞ ሐሞት የጠጣው የክርስቶስ መራራው ሐሞት እንጂ የሚታሰበው ማን ጋር ነው ትንሳኤ ሲመጣ ጃምቦ የሚጠጣው ቢራ የሚጠጣው ከማን ጋር ነው ቡድኑ ማን ጋር ነው ማይበራችን ምንድነው የትኛውን በግ ነው እንዴት ያለ በግ ነው ይሄንን ካሰበው ህማማቱን ሁሉ ምን በማሰብ ነው ያሰበው ያለፈው ማለት ስጋ በማሰብ ሰው ደግሞ በማሰብ ምን ያደርጋል ማለት ነው እንደገደፈ ይሆናል ማለት አስቦታል ደስ ብሎታል እንደውም አንዳንድ ጊዜ አሁን ቴሌቪዥኖች ሚዲያዎች ላይ ገና ዓርብ ዕለት ትንሳኤን ቀድመው ምን ለማድረግ ለማስተዋወቅ ልክ በትልቅ ጥሽት ላይ ምን ሲሰራ የስጋ ወጥ ሲሰራ ያንን እያየ ሰውየው በቴሌቪዥን ዓርብ ዕለት ምንድነው የሚያየው ትንሳኤ ዕለት የሚሰራውን ስጋ ነው አይደል የሚያየው ታዲያ ይህ ሰው በቴሌቪዥን በማየቱ ደስ ይለውና በህሊናው ገደፈ ማለት ነው እና በህማማት ተቆጥበው ቆይቶ ለተንሳኤ ጊዜ በደስታ መመለስ በምክንያት አድርገን ነው እየበለን እኔ እያለሁ ያለው ይሄ በትንሳኤ ዕለት ትንሳኤን ምክንያት አድርጎ መጨፈር ሳይሆን ትንሳኤን ምክንያት አድርጎ ማመስገን ነው ትንሳኤን ምክንያት አድርጎ ያለ ልክ መብላት ሳይሆን ትንሳኤን ምክንያት አድርጎ በልክ በልቶ እግዚአብሔርን ማመስገን ነው እኔ አትጥገቡ እንጂ የምትለው ቤተክርስቲያን አትብሉ አትሉ ትንሳኤን ምክንያት አድርጎ መስከር ሳይሆን ትንሳኤን ምክንያት አድርጎ ጠጥቶ መመስገን ማለት መደሰት ማመስገን እግዚአብሔር የሚለው አትስከሩ እንጂ የሚለው አትጠጡ አይልም አታመንዝሩ እንጂ የሚለው አታግቡ አይልም አይደለ ስለዚህ ሰው ግን ልክ አትደሰቱ አይልም እግዚአብሔር አትጨፍሩ ግን ይላል ሰው ግን ምክንያት እያደረገ ብላ ተብሎ የተባለ ሰው ምን ያለ ልክ ይጠግባል ማለት ነው ትንሳኤን ምክንያት ዛሬ እኮ ላይፍ ነው እንዴ ዛሬ እኮ የደስታችን ቀን ነው ዛሬ ያልተደሰት ነው መቼ ሊሆን ነው ይልና ይሰክራል ከዚያን በኋላ እንዳልሆነ ይሆናል ማለት ይህ ሰው ጾሙን ሁሉ ውሸት አደረገው ማለት ትንሳኤን ምክንያት አድርጎ መስከር ሳይሆን ትንሳኤን ምክንያት አድርጎ ማመስገን አለ መስከር መጠጣት ጠጡ ግን አትስከሩ እስክትሰክሩ አይደለም ብሉ ግን ያለ ልክ አትጥገቡ ማለት ነው ቤተክርስቲያን የምታዘዘው ይሄንን ነው ማለት ነው ስለዚህ ምክንያት አድርገችሁ ተደሰቱ እንጂ ምክንያት አድርገችሁ ጨፍሩ አትልም ቤተክርስቲያን ስለዚህ እንዲያ ከሆነ ክርስቲያን አይጨፍርም እስክስታ አይወርድም ልክ በዝሙት ቤት ላይ አይኖርም ደግሞ አሁን ዘመኑ የምታየው መከራ ነው የኩሎቹ ደም ይፈሳል የኩሎቹ ቤት ይቃጠላል የኩሎቹ ህይወት ያልፋል የኩሎቹ ማንነት እየጠፋ ነው ሄዶ ይህንን ምክንያት በማድረግ ማሰብ እንጂ ከራስ ውስጥ ላይ ትንሳኤ እንዴት ይከበራል ብለን ስናስብ እንዲሁ በጉ መጣ ወይኑ ቀረበ ጠጁ መጣ እንዲያ ከሆነ ትንሳኤ ዕለት የምናበላሸው ከሆነ የእባብ ጾም ነው የሚሆነው ማለት ነው የእባብ ጾም እንዳይሆንባቸው ተጠንቀቁ ይላል አንድ ሊቅና እባብ በጣም ሲደክመው 40 ቀን ነው አይደል የሚጾመው እንደኛ ጾም ማለት ነውና 40 ቀን ይጾምና ከጾመ በኋላ ሰውነቱ ላይ ያለው ይሄ ሸካራ ሰውነቱ በቆዳው አማካኝነት ድካሙ ይከላለታል ከዚያ እንደ አዲስነት መብረር መጓዝ ይጀምርና ርቦታል ትልቅ አይጥ ሲያገኝ ዋጥ ያደርገዋል ይወጣውና እዚያ መጨረሻ ላይ ደሞ የክፋቱ ክፋት አይጥ ብዙን ጊዜ የሚገኘው ከሰው ቤትና ከመንገድ ነው አይተው ከሆነና ሄዶ ከሰው ቤት ላይ ፈልጎ ወይንም ከመንገድ ጠብቆ አይጥ ይውጥና ትልቁን አይጥ እንዲው እንደራበው እንዲው ያስገባና ትንሽ እንኳን ሳይቀንስ እዚያው ላይ መጓዝ ያቅተውና አብጦት ዝም ይላል ያኔ ሰው ያገኘውና ምን ያደርጋል ማለት ነው ራሱን 40 ቀን የጾመው ምን ለማስቀጠል ነበር ህይወቱን ለማስቀጠል ነበር ግን የ40 ቀኑን ድካም መቼ አጠፋው ማለት ነው በአንድ ቀን ያለ ልክ ትልቅ አይጥ በመዋጥ ሰው እንዲገለው መጓዝ ያቅተዋል እኛ ብዙን ጊዜ ጾመን ሄድንና ትንሳኤ ስትመጣ ሰክረን ከሆነ ጾሙን ሁሉ አወድ ልክ እንዳልሆነ አደረግነው ተጠንቀቅ ከሰራር በኋላ ብዙን ጊዜ ይላል ቅዱስ ጎርጎርዮስ ሰይጣን የሚያደርገው ክርስቲያን ደግ ነገር እንዳይሰራ አይደለም ደግ ነገር ካደረገ በኋላ ያንን ደግ ነገር አቋርጦት በሰራው ደግነት ልክ ክፋት እንዲሰራ ነው የሚገፋፋ ስትጾም ዝም ነው የሚልህ ትንሳኤ ስትመጣ ግን ጨፍር ብላ ጥገብ ተዝናና ምናምን ላይፍ ምክንያቱ ብዙ ነውና እንዲህ አድርጎ መጨረሻ ከሰራ ነው በኋላ የሰራነውን ድካማችንን ሁሉ ከንቱ ያደርገውና ሁለተኛ እንዳንጀምር ምናምን ጾም የነበረ ግን ከንቱ ነው የሆነ ብለን ተስፋ እንቆርጣለን ማለት ስለዚህ እንዳንሰራ ሳይሆን የሚያደርገን ሰይጣን እንዳንጾም ሳይሆን የሚያደርገን እንዳንሰጥ ሳይሆን የሚያደርገን ከሰጠን ከጾምን ከጸለይን በኋላ በዚያ በጸለይነው ልክ ደግ ነገር ባደረግነው ልክ ምን ያደርገናል ማለት ነው ደግ ያደረግነውን ነገር እንድናጣው ያደርጋል ከዚህ መጠበቅ ነው እንዴት ያከብሩታል የሚባለው በቃ በምስጋና ለሌላቸው በመስጠት በመመጽወት በማስቀደስ በመቀደስ በመቁረብ በጸሎት በምስጋና ከሆነ መልካም ይሆናል ማለት ነው ለሚመጣው መርሃ ግብራችን እግዚአብሔር በቸር ያገናኛል እግዚአብሔር ይስጥልን መምህራችን በእውነት የሚገርም ጊዜ ነበር ያሳለፍነ በእግዚአብሔር መልካም ፈቃድ ለጠየቅናቸው ጥያቄ ሁሉ መጽሐፍ ቅዱሳዊ ቤተክርስቲያናዊ እንዲሁም ደግሞ የአባቶችን አስተምሮ የተከተለ መልስ ነው የሰጡን እንግዲህ አድማጮቻችን በነበረን ጊዜ ቆይታ ብዙ መንፈሳዊ ዕውቀት እንዳገኛችሁ ተስፋ እናደርጋለን
በዚህም ያበቃ አይደለም። ሌላ ጊዜ ደግሞ እንዲሁ በተመሳሳይ መርሃ ግብር ሌሎች ጥያቄዎችን ይዘን ከቻልን ከመምህራችን ጋር ካልሆነ ደግሞ ከሌሎች መምህራኖች ጋር አብረን ምንመለስ ነው የሚሆነው። ስለነበረን ሰዓት ሁሉ ግን አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁንልን። ምናልባት ያልገባችሁ ጥያቄ ስትማሩ ግራ የገባችሁ ወይም ደግሞ ከዚህ በፊት በውስጣችሁም የተፈጠረ ጥያቄ ካለ ወይም ደግሞ ከሌሎች ቤተ እምነቶች ያልገባችሁ እነሱ ጠይቀው መመለስ ያቃታችሁ ግራ የገባችሁ ጥያቄም ካለ እሱን ከታች ላይ ትጽፉና በዛ የእናንተን ጥያቄ መሰረት አድርገን ለጥያቄዎቻችሁ ሁሉ መልስ እያዘጋጀን ቀጣይነት ባለው መልኩ ወደ እናንተ የምንመለስ ነው የሚሆነው። መምህራችን ግን በድጋሚ በእውነቱ እግዚአብሔር ይስጥልን ብለናል። እግዚአብሔር ያክብርልን፣ ረጅም እድሜ ከሙሉ ጤና ጋር ያድልልን። የሚገርም ጊዜ ነበረ ያሳለፍነው። እንግዲህ መምህራችንን አመስግነናል። ቀጣይ እስክንገናኝ ድረስ እግዚአብሔር አምላክ ሀገራችን ሰላም ያድርግልን። ትንሣኤን ልክ በተማርነው መልኩ የምናከብር ሰዎች ያድርግልን። እግዚአብሔር ይስጥልን። ትንሣኤከ ለእኛ ብርሃነ